ما يبغى كانت دي لا بفكارو أفرساي بفكارو حسن حسين لابنة تصفاي أبنة تصفاي بفكارو لاقي توتال بفكارو ኳሱ ረዘመበት ይመስላል ሐሰን ሁሴን አገኘው አሁንም ሀብታሙ ሸዋለም አሸናፊ ጥሩነህ አሸናፊ ፊት ለፊቱ ጸጋ ዛብቶበታል ተረጋግቶ መጫወት አይመስለኝም የመጀመሪያው አጋማሽ በሙሉ ኢነርጂ ባለመረጋጋት የሚገለጽ አይነት ይመስላል ሁለተኛው 45 ይበልጥ ኳሊቲ ማክሲማይዝ ለማድረግ እንዲረጋጋ ብዙ የተሻለ አድቫንቴጅ ያለው ይመስለኛል ፈጣን የመልሶ ማጥቃት ችግር ሲኖር ይበልጥ የተሳኩ ድሪብል ፓሶች ባዲያ በኩል ፈጣን ኳስ ከመያዛቸው አንጻር በኩል ደግሞ ይበልጥ ሀብታሙ ሸዋለም እንዲረጋጋ ማድረግ ይችላል ስለሌሎች ተጫዋቾች እንቅስቃሴዎች ማድረግ ይችላሉ አጥቂዎቻቸው በጥራት ሁለተኛው 45 ለፊት ላይ ኳሊቲ ታይቷል ሀሰን እዮብ ከዘውዲጋ ተመስገን ተመልከት ብሩክ ሁሉ ተጫዋቾች ተመልክተ ጥራት ያለው ውድድር ኢላማውን የጠበቀ ሙከራ መጀመሪያው ደቂቃ ለማየት በጣም ያስገርም ሁለት የቋንቋ አማራጮች ይህንን ጨዋታ በቀጥታ በኦቢኤን ቴሌቪዥን እና በኦቢኤን የሁሉም የማህበራዊ ሚዲያ አማራጮች መከታተል ትችላላችሁ በአማርኛ ኮሜንትሪ አብዱ መሐመድ እና ዮናስ አዘዘ በአፋን ኦሮሞ በላይ ተሰማና ናኦል ሮባ ከእናንተ ጋር እየቆየን እንገኛለን አሸናፊ ሀብታሙ ሸዋለም ወጥቶበታል ወደ ውጪ ወጥቶበታል ኢትዮ ኤሌክትሪክ ኳሱን ይዞ ለመጫወት የሀብታሙ ሸዋለም እርዳታ ይፈልጋል ሀዲያ ሆሳዕና አሁን ታገኛ ሱራፌል ለተፈራ ደሌለ ሱራፌል ተነቀፈባት ጅምር ሷል ይቶታል ሙሴክ ተፈራ ወደኋላ ለቃላት ዳግም ንጉሴ ግን ይሄ ግንብት ደግሞ እኔ ምን ማለት ነው ሀዲያ ሆሳዕና ይሸንፋል እንደ ጨዋታ ላይ እንዴት እንደሚያሳይ እሱ ማሸነፍ እንደሚሸነፍ ይገባኛል ኢትዮ ኤሌክትሪክ ደግሞ አጥቂው ነው ችግሩ አጥቂ ችኮላ አለው ትንሽ መረጋጋት የለም አይ ጋር ደገ ፎቶ ተገኛመ ወልዴ ምን ይችላል ኦበኒ ሄጃ ከነ ይገለጭው